ምዕራፍ 20 በሳምንቱ የመጀመሪያ ቀን በማለዳ ገና ጨለማ ሳለ መግደላዊት ማርያም ወደ መቃብሩ ሄደች። ድንጋዩም ከመቃብሩ መግቢያ ተንከባሎ አየች። ስለዚህም ወደ ስምዖን ጴጥሮስና ኢየሱስ ይወደው ወደ ነበረው ሌላው ደቀ መዝሙር እየሮጠች መጥታ ጌታን ከመቃብር አውጥተው ወስደውታል፣ የት እንዳኖሩትም አናውቅም አለቻቸው። ከዚያም ጴጥሮስና ሌላው ደቀ መዝሙር ወጥተው ወደ መቃብሩ ሄዱ። ሁለቱም ይሮጡ ነበር። ሌላው ደቀ መዝሙርም ጴጥሮስን ቀድሞት ከመቃብሩ ደረሰ። ጎንበስ ብሎ ሲመለከት ከተልባ እግር የተሠራውን ከፈን በዚያው እንዳለ አየ። ወደ መቃብሩ ግን አልገባም። ይከተለው የነበረው ስምዖን ጴጥሮስ ደረሰና ወደ መቃብሩ ገባ። እርሱም ከተልባ እግር የተሠራውን ከፈን አየ። እንዲሁም በኢየሱስ ራስ ላይ ተጠምጥሞ የነበረውን ጨርቅ አየ። ይህም ጨርቅ ከከፈኑ ተለይቶ እንደተጠቀለለ ነበር። ከዚያም አስቀድሞ ከመቃብሩ የደረሰው ሌላው ደቀ መዝሙር ወደ ውስጥ ገባ፣ አይቶም አመነ። ይኸውም ኢየሱስ ከሙታን መነሳት እንዳለበት ገና ከመጽሐፍ ስላልተረዱ ነበር። ከዚያም በኋላ ደቀ መዛሙርቱ ተመልሰው ወደ የቤታቸው ሄዱ። ማርያም ግን ከመቃብሩ ውጭ ቆማ ታለቅስ ነበር። እያለቀሰችም መቃብሩን ለማየት ጎንበስ አለች። የኢየሱስ ሥጋ በነበረበት ቦታ ነጫጭ ልብስ የለበሱ ሁለት መላእክት አንዱ በራስጌ ሌላው በግርጌ ተቀምጠው አየች። እነርሱም አንቺ ሴት ለምን ታለቅሻለሽ ብለው ጠየቋት። እርሷም ጌታዬን ወስደውታል፣ የት እንዳኖሩትም አላውቅም አለች። ይህን ብላ ዘወር ስትል ኢየሱስ በዚያው ቆሞ አየች። ኢየሱስ መሆኑን ግን አላወቀችው። እርሱም አንቺ ሴት ለምን ታለቅሻለሽ? ማንንስ ትፈልጊያለሽ? አላት። እርሷም የአትክልቱ ቦታ ጠባቂ መስሏት ጌታዬ አንተ ወስደኸው ከሆነ እባክህ እንደወስደው የት እንዳኖርከው ንገረኝ አለችው። ኢየሱስም ማርያም አላት። እርሷም ወደ እርሱ ዘወር ብላ በአረማይክ ቋንቋ ረቡኒ አለችው። ትርጉሙም መምህር ሆይ ማለት ነው። ኢየሱስም ገና ወደ አብ ስላላረግኩ አትንኪኝ፣ ይልቁንስ ወደ ወንድሞቼ ሄደሽ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አረጋለሁ ብሏል ብለሽ ንገሪያቸው አላት። መግደላዊት ማርያምም ወደ ደቀ መዛሙርቱ መጥታ ጌታን እኮ አየሁት አለች። እርሱ ያላትንም ነገረቻቸው። በዚያኑ ዕለት በሳምንቱ መጀመሪያ ቀን በምሽት ደቀ መዛሙርቱ አይሁድን በመፍራት በሮቹን ቆልፈው ተሰብስበው ሳለ ኢየሱስ መጣና በመካከላቸው ቆሞ ሰላም ለእናንተ ይሁን አላቸው። ይህንም ብሎ እጆቹንና ጎኑን አሳያቸው። ደቀ መዛሙርትም ጌታን ባዩት ጊዜ እጅግ ደስ አላቸው። ኢየሱስም እንደገና ሰላም ለእናንተ ይሁን፣ አብ እኔን እንደላከኝ እኔም እናንተን እልካችኋለሁ አላቸው። ይህን ካለ በኋላም እፍ አለባቸውና እንዲህ አላቸው፣ መንፈስ ቅዱስን ተቀበሉ። የሰዎችን ኃጢአት ይቅር ብትሉ ኃጢአታቸው ይቅር ይባልላቸዋል፣ ኃጢአታቸውን ይቅር ባትሉ ግን ይቅር አይባልላቸውም። በዚህ ጊዜ ከ12ቱ አንዱ የሆነው ዲዲሞስ የተባለው ቶማስ ኢየሱስ በመጣ ጊዜ ከደቀ መዛሙርቱ ጋር አልነበረም። ሌሎች ደቀ መዛሙርትም ጌታን አየነው እኮ አሉት። እርሱ ግን በምስማር የተቸነከሩትን የእጆቹን ምልክቶች ካላየሁ፣ ምስማሮቹ በነበሩበት ቦታ ጣቴን ካላደረግኩ፣ በጎኑም እጄን ካላስገባው አላምነው አለ። ከ8 ቀን በኋላም ደቀ መዛሙርቱ በቤት ውስጥ ነበሩ። ቶማስም ከእነርሱ ጋር ነበር። በሮቹ ተቆልፈው ነበር። ኢየሱስ ግን መጥቶ በመካከላቸው ቆመና ሰላም ለእናንተ ይሁን አላቸው። ከዚያም ቶማስን ጣትህን ወደዚህ አምጣ፣ እጆቼንም ተመልከት፣ እጅህን ዘርጋና በጎኔ አስገባ፣ አትጠራጠር፣ እመን አለው። ቶማስም ጌታዬ አምላኬም አለው። ኢየሱስም አንተ ስላየኸኝ ያምነሃል፣ ሳያዩ የሚያምኑ ግን ብፁዓን ናቸው አለው። ኢየሱስ በዚህ መጽሐፍ ያልተጻፉ ሌሎች አያሌ ታምራዊ ምልክቶችን በደቀ መዛሙርቱ ፊት አድርጓል። ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔርም ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት እንዲኖራችሁ ይህ ተጽፏል።